አሁን የጠራን ለምንም አይደለም ለሰርግ ልንዘጋጅ ነው። ይፍታ ማከለ ይቅርታ አድርግልኝ ይፍታ አንመጣሽ ቀልዴን ነው ምናምን ሲል አምናችሁት ነው አይደል? እሱ እኮ ሌላ ነው። ቀልዱን ነው መሰለኝ። አላማ ማስቀየር ነው እሱ። ስለባተታችሁ ምናምን አላማ ማስቀየር በቃ ነገሮች የተስተካከሉ እንዲመስል ነው እንጂ ምንም የተቀየረ ነገር የመጣ ነው። ትክክለኛው መንገድ ሰርግ ለማውራት ተዘጋጁ። ቀልዱ ይገታችሁ። አንተም ተስማማ። ጉርምርሜ ያው በል ዛሬ እንደዚህ ላብድባችሁ ምናምን ሳይሆን ዛሬ በስነ ስርዓት ነው የመጣሁት። ጤነኛ ሆኜ ትላላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን። ያው ሰሞኑን ትንሽ አይታችኋል። ያው ያልተለመደ ወጣ ያለ ነገር እያደረግን ነበረ። እሱንም ያው ምክንያቱም ለምን እንዳደረግነው ምናምን ትላንትና ቡቡ አስረድቷቸዋል። ቪዲዮ ሰርቶ ነበረ። ያው ሃይሚን ለመፈተን ነበረ። ያው ለመፈተንም ብቻ ሳይሆን ኖርማል ማይንድ ሴቷ ሜንታሊቲዋን ለማየት ነበረ ምን ታረጋለች የሚለው ነገር ማለት ነው። ያው እኔ እዚህ ጋር ባላብራራው ማብራራትም አይጠበቅብኝም። አብዛኛውን ነገር ቡቡ ሲናገር አይታችሁታልና እንዴት ነው ውለታ ያስራታል ወይስ ለራሷ ትገዛለች የሚለው ነገር ማየት ፈልጎ ነበረ። እሱንም ማየት የፈለግነውን ነገር ደግሞ በስነ ስርዓት አይተናል። ቤተሰቦችም አብዛኞቻችሁን አስጨንቀን ነበረ። እነዚህ ልጆች ምን እየሆኑ ነው? ይሄ እናንተ ጸባይ አይደለም ምናምን ስትሉን የነበራችሁ ቤተሰቦች ነበራችሁ። ለእናንተም እጅግ በጣም ያው ይቅርታ። ብዙ ርቀት ሄደንም ቢሆን ማየት የፈለግነውን ነገር አይተናል። ለዛ ሃይሚ ያው በጣም ብዙ ማለት ያልነበሩብኝ ነገሮች ካልኩኝ ካስጨነቁሽ ምናምን እጅግ በጣም ይቅርታ። እኔ አልነበርኩም። ያው ሌላ ሰው ነው እንደዚህ እንደሆነ ያደረገኝ እኔ ሳልሆን ሌላ ውስጥ ያለው ሌላ በረከት ነውና እጅግ በጣም ሶሪ። ያው አናዶችኛል ምናምን ስትይ ስለነበረ ነው። እና ደግሞ በመሃል ብዙ ነገሮች ተፈጥረዋል። ከቦስም ጋር እያያችሁ ነበረና በጣም ችግር የሆነብኝ ነገር ደግሞ እሱ ነበረ። ኖርማሊ እንደዚህ ብዙ ፑሽ ማድረግ አልችልም እንደዚህ አይነት ነገሮችን እና እየጠራ ምናምን እንትን እያለኝ ነበርና ኖርማሊ ወደ ሰዓት መቀባጠር ጀምሬ ነበርና ለዛ የተሻለ ነገር ያልኩትን አድርጌያለሁኝ። በዛ ነገር ደግሞ ትንሽ አይ ቲንክ ቦስ የደበረው ይመስለኛል። ኖርማሊ እኔ ራሴ ደብሮኛል። ብዙ ማለት ያልነበሩብኝን ቃላቶች መናገር ያልነበረብኝን ነገሮችን ተናግሬያለሁኝና ለሱም ደግሞ በቤተሰብ ማን ነው ከቡቡ ጋር ስትውሉ የሚመጣ አመል መኮላተፍና ሶሪ። ለሱም ደግሞ በቤተሰብ ፊት ለተናገርኳቸው ነገሮች በቤተሰብ ፊት ማስተካከል አለብኝና በስነ ስርዓት እዚች ጋር ቦስን ጠርቼ አወራዋለሁኝ እና ደግሞ ከፍፄም ጋር አንዳንድ ነገሮች ተፈጥሯል። ያው እንዳያችሁት ማለት ነውና ፍፄንም ጠርቼዋለሁኝ። ትንሽ የሆነ ወደ መታገል ጸብ እንኳን አልለውም ወደ መታገል ምናምን ገብቶ ነበርና ወንድም ማለፍ ይላል። ለሰርጉ እየተዘጋጀች ነው። ለሰርጉ ይውላችሁ ግብግቡን በቃ እንዲህ አጥዋጥፈነዋል ነው የምላችሁ። ጉርምሩሜ ሊባልለት ነው። ትናንትና ስቀጠቅጠው ብዙዎቻችሁ አይታችኋል። ቤኪ እኔ እኮ አረሳሁት። ለምን ታስታውሰኛለህ? ይኸውላችሁ ቤተሰቦች እጄ ቆሳስሏል። ይታያችሁ አላውቅም። እዚህ ጋር ምናምን ቆሳስሏል። ሲባጎ አደ ሰው የምታሳበድ ቢሆን ልጅ አብረን ነበርኩ ያለው እኔ አንድ ቀን ነው ያበድኩት። ተባባሪ ነበር። አንድ ቀን ብቻ አንድ ቀን ነው። ሁለት ቀን ሶስት ቀን የምን ያበድከው? ኧረ ዝም በሉት ቤተሰቦች። አንድ ሽማግሌ ብሎ ሄዷል። ሽማግሌ እሱ ያው ሽምግልና ኖርማል ጤነኛ ነበር ከዛን ቀን? አዎ ሽምግልና ነው። ሽምግልና ይተባል። ጤነኛ ከነበር ከቦስ ጋር እንደዚህ አይነት ነገር ለምን ተፈጠረ? ቦስ ነው ተመክሬ እኮ ነው። እኔ እኮ ተመክሬ እኮ እንደዚህ በልን ቦስ ሲመጣ እንዳትሰማው እምቢ ብሎኛል። ሽምግልናውንም እየከለከለ ያለው ቦስ ነው ብሎ አሳስቶኝ ነው የገባሁት። እዛ ነው ገብቷል። ከዛ በኋላ ነካክታችሁን ሃይሚ ጋር ሄጄ እንደዚህ በይ እንደዚህ አድርጊ ምናምን ብዬ ብቻ ግን ትናንትና ተናግሬያለሁ። ብዙ ነገር ጸጉሩን እያሻሸሽ አስተኛው ብያለሁ። ግን ኖርማል እኮ ነው። አሁንም ቢሆን የሚደብር ነገር አይደለም። ግን ያው አንዳንዴ
ቡቡም ያው እንደዛ ያደረገበት የራሱ የሆነ ምክንያት ነበረው፣ ሰምታችኋል። ግን ደግሞ መረዳት ነበረባችሁ አብዛኞቻችሁ። አንዳንድ የተናደዳችሁ ብዙ ሰዎች ነበራችሁ። ቡቡ እየቀለደ እንደነበረ ብዙ ነገሩ ይናገር ነበረ። ያደረገ የነበረው እንደ ኖርማል እንደምናውቀው አይነት ብሩክ አልነበረም ሲያደርግ የነበረው። ላይክ ሰውንም ለማዝናናት እያዝናናችሁ ቁም ነገር እንድትጨብጡ ነበር ሲያደርግ የነበረው። ቀልድ ነበረ፣ ሲቀልድም ነበረ። ቀልዱን ደግሞ የተረዳችሁትም ብዙ ሰዎች ነበራችሁ፣ የተዝናናችሁበትም ብዙ ሰዎች ነበራችሁ። ግን ደግሞ ይሄ ነገር በቀልድም ቢሆን መነሳት የለበትም፣ የሃይሚን ክብር እየተጋፋችሁ ነው ምናምን ያላችሁ ብዙ ሰዎች ነበራችሁ። ያንን ነገር ደግሞ ሳንረዳው ቀርተን አይደለም እንደዛ ስናደርግ የነበረው። ላይክ በቃ ሰው መረዳት እስካለበት ጥግ ሄደን ነበር ስናስረዳ የነበረው። ሃይሚን ብትሆን በጣም ምርጥ ልጅ ናት፣ ታውቃላችሁ፣ በጣም አስተዋይ። ይሄ ነገር እንደማይበግራት በጣም በብዙ ነገር ፈትኗታል። እንደ እብድም ሆኖ እኛንም ይዞ ሄዶ ብዙ ፈትኗታል እና በጣም ቆራጥ ሴት ናት። ቡቡም ቢሆን ሰውን ለማስተማር ነው እንደዚህ አይነት ነገር ያደረገው። ተረድታችሁታል ብዬ አስባለሁ። ግን ደግሞ በመሀል እኛም ይቅርታ መጠየቅ አለብን ሃይሚን እና ሚፍታን። ሃይሚን በሰፊው ይቅርታ እንጠይቃታለን። ዛሬ ግን ሚፍታን ጠርተነዋል። ቦስ በል እስኪ ቦስ በል። ትንሽ ይናደዳል ቦስ ሲባል፣ ግን ታዲያ ጥሩ አይደል? ቦስ በል እንዴ። እኔ ደግሞ ሚፍታ እንዲናደድብኝ አልፈልግም። አንተ ከፈለክ ማለት ትችላለህ፣ አንተ እንደፈለክ። እዚህ በቃ ቦስ ላይ ነበረች። ሚፍታን ይቅርታ መጠየቅ አለብን። ትንሽ ከኔ ጋር ደግሞ የዛን ቀን ያው ሽምግልና ብዬ ሽንኩርቱንም ቲማቲሙንም ቃሪያውንም ዘይቱንም ይዤ ስሄድ እምቢ ብሎ ነበረ። እንዲያምን ብዬ ትንሽ ተገፋፍቼዋለሁ። ግን ደግሞ እኔ የዛኔ የሆነ መንፈስ አእምሮዬን ነካ አርጎኝ የብሩክ መንፈስ ነክቶኝ ነው እንደዛ አይነት ነገር ውስጥም የገባሁት። ብቻ ግን አሁንም ቢሆን እኔ እንዳልተመለስኩ ነው እሱ ማወቅ ያለበት። ሲመጣ ትንሽ ላናድደው ፈልጋለሁ። ትንሽ ይቅርታ ለመጠየቅም እንዲሆነን ያው ቪዲዮን ከተናደደም ቪዲዮን እንዲያየው ለይቅርታ እንደመጣን፣ ግን ደግሞ በመሃል ያው ዝም ብለን ይቅርታ ከምንጠይቀው አናደን ይቅርታ ብንጠይቀው ፒስ ነው። እሱም ቢሆን አይምረንም፣ ቢያገኘን አይምረንም። አረ ማይሆን ነገር ነው የሚያደርገን። ስለዚህ እኛም ደግሞ በደንብ ማናደድ አለብኝ ነው። ስልኩ መታኝ፣ ወላሂ ስልኩ መታኝ። ወይኔ ቪዲዮ አድርጋችሁ አሁን የጠራን ለምንም አይደለም፣ ለሰርግ እንድንዘጋጅ ነው። ለሰርግ እንድንዘጋጅ ነው። ለሰርግ ቤኪ አንዴ ገና ቀልድ ነው አላልኩ። ቤኪ አንተ እንደዚህ አይነት ነገር ላይ መፍታን የለብህም። እኔ እፈጥናለሁ እኮ የትኛውም ነገር ያዘው እሱ አንተ ግን አሁን ዘይቱን አትመልስም። ለሽንግልና ይመጣል። እባክህን ነው የምልህ። ልጁ አሁን ነው ያመመው ማለት ቡቡ አሁን ነው የታመመው። ቀልዴን ነው ምናምን ሲል አምናችሁት ነው አይደል? እሱ እኮ ሌላ ነው። ቀልዱን ነው መሰለህ። አላማ ማስቀየር ነው እሱ። ስለባተታችሁ ምናምን አላማ ማስቀየር በቃ ነገሮች የተስተካከሉ እንዲመስል ነው እንጂ ምንም የተቀየረ ነገር የለም። በአቋማችን እንደጸናን ነው። እኛ መለመንም ካለብን አንተን እንለምናለን። ምንድነው ናቀ ሚፍታ አቀልድ እየቀለድን አይደለም። እባክህን አትቀልድ። እሺ እንዲባል ብሩኬ እንዲፈቀድለት አድርግ። ምኑን በቃ ሁሉንም አወራን እኮ ትናንትና እኮ ብሩኬ እኮ ሁሉም ነገር እስካሁን የነበረው ቀልድ ነው አላ ፕራንክ ነው አላ አይደለም። ሲቀልድ ነው ፕራንክ ነው እሱ ተሳስቶ ነው አምሮ ተሳስቶ ነው። ልጅ እኮ ታውቃላችሁ ስለሱ አብረን ያለነው እኛ አይደለን እንዴ? ይሄን ሁሉ አታደናግሩኝ። ይፍታ በቃ አሁን እሺ እንዲባል ነው። ምንድነው እሺ የሚባለው? በቃ ከዚህ በፊት አሁን የጠራን አንድ እሱን ለማሳመን እንድታግዘን ነው። እሷን ሃይሚ በስነ ስርዓት ለማሳመን እንድታግዘን፣ ሲቀጥል ደግሞ ለሰርጉ እንድንዘጋጅ ነው። ወይኔ አንተ ሁለቴ ሶስቴ ጨፈርካ እንዴ? በቃ ልምምድ እኮ ነው። ታዲያ አሁንም እኮ ልንለማመር ነው። በ3 በ4 ነው መስራት ያለው። ደግሞ ነገር በ3 ነው የሚጻነው። እሺ አታወዛግቡኝ። አሁን እሺ ምንም አወዛገብ ምናምን አይደለም። በቃ ወደ መለህ ነው። አታወዛግቡኝ።
አልሰማንም። ይሄ ሰውዬ ለምንድን ነው ወደ ቤት የምትሄደው? አልሰማንም። ጆሮውን ልከርክርለት፣ ጆሮውን ልኮርኩርለት። ና ተው፣ እንደዚህ አይደለም ቤኪ። በዚህ እንጨት አልሰማንማ። እንድትሰማ ሊቦረድ ሰው ነው እንዴ? ጆሮውን ልቆርጠው ነው። ቀልድ ነው እንዴ መሰለው? እሺ አትልም? ምንድነው እሺ የምለው? ልጁ ተሳስቶ ነው እንደዛ ያለው ትላንትና። እሱ እኔ አይደለም ቡቡ ያለው። ይኸውልህ ይሄ ቡቡ እንደሆነ አስብ። ሄዱ አንተ ሲጀምር ነው ያኮር እንዴ እያልክ የምታወራው? እኔ ቡቡ ነኝ። አይ እንዴ እያልኩ አወራለሁ። እንዴ ይቻላል እና እንደኔ ወደዚህ አታሳያ። ይቅርታ እንደዚህ እያልኩ አወራለሁ። እና ቡቡ ተሳስቶ ነው ትላንትና ነገርኩህ። ሀሳብ ለማስቀየር ነበር። አሁን ተረዳሽ? እሺ ምንድነው አሁን እሺ የምትሉኝ? በቃ አሁን አይሚን አሳምንለት። በቃ ብዙ ርቀት መጓዝ የለብንም። ነገሮች ምናምን ሳይበላሹ ምንድነው ማሳመናት? ወይም ኮርኩርላል እንጆሮ ካልገባ ካልሰማን ካል ይሄ ልጅ ያሞል ጭቃት ተመለስኪ። በቃ ተረጋጋ ቤኪ፣ ወደ ቀልብ ተመለስ። እኔ እየተናደድኩ ተራፍ። በቃ እሺ በቃ የኔን ሚፍታ እኔ የመጣሁበትን ጉዳይ እንትን ልበል። ባለፈው እዛ ሽምግልና ብዬ ዘይት፣ ሽንኩርት፣ ቃሪያ መልሱልኝ ነው ወሰርኩ። ዘይቱን መልሱልኝ አላልኩም፣ ግን የዛን ቀን ትልቅ ጥፋት አጥፍቻለሁ። እሱም ይቅርታ ለመጠየቅ ነው የመጣሁት። እባክህ ይቅርታ አድርግልኝ። ይቅር ብያለሁ። በቃ እንዴ እኔንም እኔ ብዙ እንትን ብያለሁ። መስመር አልፍ ያለው ብዙ ተናግሬ ያለው የሆነ እሺ አልክ ነው የምታወሩት። እሺ አልክ አታወዛግቡኝ። የትኛው ነው ትክክለኛው ገጸ ባህሪ? እኔ ይቅርታ ለመጠየቅ እኔ ምንም አልተቀየምኩም። ሲጀመር ቀጣይ ስትመጣ ግን ፓስታውን 2 ዘይቱን 2 ሽንኩርቱን 2 ኪሎ ቀደም ግን ማለት ነው እንትን ይዞ ሄዱ ነበር። ቤት ዕቃ እየጎደለ ነው። አይተሃል አንተም ግን የእውነት ቦስ ማለት ነው። በጣም ቦሳት በለኝ። እሺ ቦሳት በለኝ ሚፍታ። እኔ የለመድኩ በዛ ነው ሚፍታ ይከብደኛል። እሺ በቃ ቦስ ማለት በጣም ብዙ አሁን ግራ አጋባችሁኝ። አይ ይቅርታ ለመጠየቅ ነው። አሁን የመጣ ነው ትክክለኛው መንገድ ሰርግ ለማውጣት ተዘጋጁ። ቀልዱ ተታችሁ አንተም ተስማማ? አይ በትክክለኛው መንገድ እኮ በትክክለኛው ተስማማ። ሽማግሌ ሱልካቸው ሌላ እንትን መላጣ ጺሙ ነጭ ሽበት ሆነ ከዛ በዚህ ጋር ነጭ ማረግ ነው። ከዘሮስ ከዘራ ደግሞ የፍፄ ልጅ ትይዛለህ ወይ ሚኪና ሰርግ ቀጣይ ሽማግሌ ስትመጡ ማለት ነው። ሽማግሌ ሲመጣ በቁም ነገር የቁም ነገሩ ሲመጣ ከወደኔ አይደለም ወደ ቤተሰብ ነው የሚላከው። እኔን ማሳታችሁ ለዚህ ነው በቃ ዋና ሰው ነው ስንል ነበር። እኔ እኮ ተሳስቼ እንጂ ከዛ በፊት እኮ ጤነኛ ነበርኩ። እኔ ቡታጅራ ሄጄ ሀብቴ ጋር ራሱ እኮ ብየዋለሁ ሽማግሌ እንላክ ብዬ ሙሽ ጋር ገብቻለሁ። እኔ ግን አሁን እዚህ ጋር ጺሜን ነካ አድርጊያት እሱ ትንሽ ጸጉር ሁለታችሁ ነው የምትሄዱት። ወደ ጋሽዬ ጋር ብሄድ ጸጉሬ ነጭ አለው ይሄ ጋሽዬ ጋር ብንሄድ ቡታጅራ ግን ያውቃችኋል። ሰርሰን እኔ ናቀኝ መርጋሽዬ ጋር እንግባባ ሰርሰን እንሄዳለን። እኔ እንትን እላለሁ ይሄን ሙሉ መላጣ ቆረጠዋለሁ። ምን ትቆረጠዋለህ? ኦልሬዲ እኮ አለኝ ጸጉር። እኔ ግን ነጭ አለኝ። የሽማግሌ ይመስላለሁ ቢያንስ። ያንተ ኖርማል ነው እድሜ ነው። እሺ እኔ ምን ላድርግላችሁ? ልቆረጥላችሁ? አይ አንተ ማከክ ይመልሱ አይሆንም። ዱርዬ ነው የሚመስላችሁ አንተ። እሱ እንትን ይሸከማል ጸጉር የዱርዬ ሰርግ ነው የሚመስለው። አንድ ቀን ምን እናድርግ መሰለህ? እንደ በጸጉሬ ቀልድ አላውቅም። እውነት ጣራ ቆይ በደንብ እናወራበታለን። እሱን በግብር ያሰርከው አንተ። እኔ ያው ልጁ እያበደ ነበር። ደግሞ ፕሮግራም ሊሄድ ነበር አትልም? ቦስ ፕሮግራም ሊሄድ ነው እያልኳቸው አንዳንድ ነገር ያቀርቡ። እኔ የምፈራው ግን ከብሩኬ በፊት እንዳታገባ ብቻ። ግን ቦስ ምን መሰለህ ካሜራ ጀርባ አይ ብዙ ከዚህ በላይ ከሄድን ቤተሰቦች ቪዲዮ አለ ለካ እንትን የምንለው ነገር አለና እናንተ እኮ ከፍታ። እኔ ግን ይታወቀኛል ታውቃለህ። ለዛ ነው ዝም የምለው። ያው ከእናንተ የምንደብቀው ነገር እኮ የለም፣ ግን በጊዜው ብዙ የሚያወጣቸው ነገሮች አሉ። አቦ ሰምጣሉና ቀድሞ ሆዴ ሲገፋ ያረገዝኩ መሰለህ። እናንተ ሰው ምንድነው የምታደርጉት?
በጊዜው ብዳን ይላል። አይ ግን ዋናው ጉዳይና ትልቁ ነገር እዚህ የጠራና በዛ ታይም ላይ ብዙ ሁኔታውን ለማሳመን ብዙ ያለፍናቸው ድንበሮች አሉ። ብዙ መናገር ያልነበረብን ቃላቶች፣ ማድረግ ያልነበረብን ነገሮች ነበሩ። ትልቅ ሰው ነው ይሄ ልጅ እና ሁሉንም ነገር አሁን እዚህ በቤተሰብ ፊት ያደረግነው ነገር በቤተሰብ ፊት ይቅርታ ለመጠየቅ ነው የመጣ ነው። እና ቡና ሲጀመር ነው ቡና እንጠጣኛ ቤት ገብዘን